በደንብ የሚሰራላችሁ ትላልቅ ክብደቶችን በደንብ ታነሳላችሁ፣ ግን ጡንቻችሁ እያደገ አይደለም። ለምን ይመስላችኋል? ምክንያቱም ጡንቻ ጂም በምትሰሩበት ሰዓት ሲሆን ጂም ከሰራችሁ በኋላ በምትወስዱት በቂ ረፍትና በቂ ፕሮቲን ነው ጡንቻ የሚገነባው። ብዙ ጂም ጀማሪዎች ጂም ውስጥም ለረጅም ጊዜ የቆዩ ሰዎች ይህን ነገር አይገነዘቡትም። እንደውም ብዙዎቻችሁ የሚመስላችሁ ብዙ ስለሰራችሁ ጡንቻችሁ የሚያድግ ነው የሚመስላችሁ። ግን እውነቱ ብዙ ስለሰራችሁ ሲሆን ጡንቻችሁ የሚያድገው በቂ ረፍት ስለወሰዳችሁ ነው ጡንቻችሁ የሚያድገው። ስለዚህ በዚህ ቪዲዮ ጂም በምትሰሩበት ሰዓት ላይ ጡንቻችሁ ላይ ምን እንደሚፈጠር፣ ለምን እረፍት ማድረግ ለጡንቻ እድገት በጣም አስፈላጊ እንደሆነ፣ ለምን ያክል ጊዜ እረፍት ማድረግ እንዳለባችሁ እያንዳንዱ ነገር በደንብ እነግራችኋለሁ። እስከ መጨረሻው ተከታተሉ። ምክንያቱም አሁን የምነግራችሁ ሶስቱም ነጥቦች ለጡንቻችሁ እድገት በጣም አስፈላጊ ናቸው። ግን ከዛ በፊት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳትረሱ። እሺ፣ አንደኛ ጂም በምትሰሩበት ሰዓት ላይ ጡንቻችሁ ላይ ምን እንደሚፈጠር ልንገራችሁ። ግን መጀመሪያ ማወቅ ያለባችሁ ነገር ጂም በምትሰሩበት ሰዓት ላይ ጡንቻችሁ እንደማይገነባ ማወቅ አለባችሁ። ጂም በምትሰሩበት ሰዓት ላይ ጡንቻችሁ ውስጥ የሚገኙ አሚኖ አሲዶች እየተሳበሩ ነው የሚሄዱት። እያንዳንዱ የምትሰሯቸው ሪፒቴሽን መሰል ፋይበራችሁ ላይ ዳሜጅ እንዲፈጠሩ ያደርጋሉ። ይህን ደግሞ ማይክሮቲርስ ብለን እንጠራዋለን። ማይክሮቲርስ ማለት ጂም በምትሰሩበት ሰዓት ላይ ጡንቻችሁ ፓምፕ የሚያደርገውና በቀጣይ ቀን ስትራፕ የሚይዛችሁ ማይክሮቲርስ ብለን እንጠራዋለን። እና ብዙዎቻችሁ ጂም በምትሰሩበት ሰዓት ላይ ጡንቻችሁ ፓምፕ ሲያደርግ ያደገን ይመስላችሁ፣ ግን አሁን ጡንቻችሁ እያደገ ሲሆን ጡንቻችሁ ውስጥ የሚገኙ አሚኖ አሲዶች እየተሳበሩ ነው። ስለዚህ ጡንቻችሁ የሚያደርገው ጂም ከሰራችሁ በኋላ በቂ ረፍት ስታደርጉ ነው። በትክክል ረፍት ማታደርጉ ከሆነ ጡንቻችሁ በደንብ ሪከቨሪ አያገኝም እና የጡንቻችሁ እድገት ይቆማል። ስለዚህ ይህን ሁሉ ያስታውሱ። ጂም በምትሰሩበት ሰዓት ላይ ጡንቻችሁ ውስጥ ያሉ አሚኖ አሲዶች እንደሚሳበሩና እነዚህ አሚኖ አሲዶች ረፍት የምታደርጉበት ሰዓት ላይ ድጋሚ እንደሚገነቡና ከዛ ጡንቻችሁ እንደሚያደርግ ማወቅ አለባችሁ። ሁለተኛው ነጥብ ረፍት ማድረግ ለምን ለጡንቻ እድገት በጣም አስፈላጊ ሆነ ነው። አሁን የረፍት ጥቅም በደንብ ልንገራችሁ። ረፍት በጣም አስፈላጊ ያልኳችሁ በሁለት ዋና ዋና ምክንያቶች ነው። አንደኛው ምክንያት ለጡንቻው ጥገናና እድገት ነው። ጂም ከሰራችሁ በኋላ ጡንቻችሁ መጠገን ይጀምራል። ግን ጡንቻችሁ ለመጠገን ጊዜ፣ በቂ ፕሮቲንና በቂ ረፍት ያስፈልገዋል። ስለዚህ በቂ ረፍት ካደረጋችሁ ጡንቻችሁ አይጠገንም። ጡንቻችሁ ካልጠገነ ደግሞ አያድግም ማለት ነው። ሁለተኛው ረፍት አስፈላጊ ነው ለሆርሞን ሪከቨሪ ነው። ረፍት ሰውነታችን ላይ የሚገኙና ለጡንቻ ግንባታ በጣም አስፈላጊ ሆርሞኖች ስራቸውን በትክክል እንዲሰሩ ይረዳል። ለምሳሌ ቴስቶስትሮን ሆርሞን ለጡንቻ እድገት በጣም አስፈላጊ ሆርሞን። ከፍተኛ ቴስቶስትሮን ሆርሞን ያለው ሰው ጡንቻው ቶሎ ያድጋል። ስለዚህ ከፍተኛ ቴስቶስትሮን እንዲኖራችሁ በቂ ረፍት ማድረግ አለባችሁ። እሺ፣ ይሄ ሁላ ስለ ረፍት ጥቅም ከነገርኳችሁ አሁን ደግሞ ምን ያክል ጊዜ ረፍት ማድረግ እንዳለባችሁ ልንገራችሁ። አንደኛው በሴትስ መካከል ምን ያክል ረፍት ማድረግ እንዳለባችሁ ልንገራችሁ። በሴትስ መካከል ማለት አንድ ኤክሰርሳይዝ ከሰራችሁ በኋላ ቀጥል ኤክሰርሳይዝ ከመስራታችሁ በፊት ከ2 እስከ 3 ደቂቃ ረፍት ማድረግ አለባችሁ። ሁለተኛው በወርክአውት መካከል ተመሳሳይ ጡንቻ ክፍሎች ቢያንስ 48 ሰዓት ረፍት ይፈልጋሉ። ለምሳሌ ሰኞ ለሁለት ከሰራችሁ ማክሰኞና ሮብ ዘላችሁ ሐሙስ ነው መስራት አለባችሁ። በዚህ ጋፕ መካከል 48 ሰዓት ደረታችሁ ረፍት ያገኛል ማለት ነው። ሶስተኛው እንቅልፍ ነው። እንቅልፍ በቀን ከዚህ በፊትም እንደነገርኳችሁ ከ7 እስከ 9 ሰዓት መተኛት አለባችሁ። አራተኛው የረፍት ቀን መመደብ አለባችሁ። ቢያንስ በሳምንት 2 ቀን ምንም አይነት ኤክሰርሳይዝ ሳትሰሩ ማረፍ አለባችሁ። ስለዚህ እነዚህ የነገርኳችሁ 3 ነጥቦች ማወቅ አለባችሁ። አንደኛ ጂም በምትሰሩበት ሰዓት ላይ ጡንቻችሁ እንደማይገነባ፣ ሁለተኛ እረፍት በምትወስዱበት ሰዓት ላይ ጡንቻችሁ እንደሚገነባ እና ሶስተኛው እንቅልፍ ሪከቨሪና እረፍት ለጡንቻ እድገት በጣም አስፈላጊ ነገሮች እንደሆኑ እነዚህን 3 ነገሮች ማወቅና መተግበር አለባችሁ። ዛሬ ነበረኛ ሐሳቤ ነው። ቪዲዮ ከጠቀማችሁ ላይክ አድርጉት። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።